ጥምቀቱ፣ ሞቱ ይነገራል። የጌታችን የመድኃኒታችን የኢየሱስ ክርስቶስም ጽንሰቱ፣ ልደቱ፣ ጥምቀቱ፣ ስቅለቱ፣ ሞቱ፣ ትንሣኤው ይነገራል። እነዚህ ሲነገሩ ቆይተው ትንሣኤው የሚነገርበት ጊዜ ነው። ትንሣኤ የሕይወት ፍጻሜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሰዎች ልጆች ካለ ኃጢአት በስተቀር ሁሉንም ሥራ ሰርቶ ያጠቃለለው በትንሣኤ ነው። ከትንሣኤ በኋላ ድካም የለም፣ ሥራ የለም፣ ስደት የለም፣ ሞት የለም። በተለይ መልካም ሥራ የሰሩ ሰዎች ከትንሣኤ በኋላ ሞት የለባቸው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ አለ። ቅድም በሉቃስ ወንጌል በምዕራፍ 24 ቁጥር 33 ጀምሮ ሲነበብ የዕለቱን ወንጌል ሰምታችሁታል። ምን እንደሚል ስለ ትንሣኤ ሙታን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ አንድ ጊዜ ብቻ አይደለም 3-4 ጊዜ ተመላልሶ ወደ ሰማይ ሳያርግ ለማረጋገጥ እንዳይጠራጠሩ በየጊዜው በተዘጋ ቤት እየተገኘ በተለያየ መልኩ እየተገለጸ ስለ ትንሣኤ ሰብኳል። ሰዎች ግን ስለ ትንሣኤ ሙታን ሁልጊዜም ግር ይላቸው ነበር። ባለፈው የዛሬ 15 ቀን ስንማር ማርያም መግደላዊትና ማርያም እንተ እፍረት ትንሣኤውን ሲናገሩ የኤማሁስ መንገደኞች ትንሣኤውን ሲናገሩ ብዙዎች አላመኑም ነበር። እነ ቶማስም ጎኑን ካልዳሰስን እጅና እግሩ የተቸነከረውን ካላየን ብለው አናምንም ብለው ነበር። ዛሬም የተነገረውና የተነበበው የታወጀው ወንጌል የሚናገረው እነዚህ የኤማሁስ መንገደኞች ተገለጸልን፣ አየነው፣ እነሆ የምንበላውን የምንጠጣውን ባረከልን፣ ሲባርክልንም አወቅነው ብለው ሲሰብኩ ሲናገሩ ያመናቸው ነገር የለም ነበር። እንደገናም ተገለጸና ምትሃት መስሏቸው ፈሩ ይላል። ወንጌሉን አንብቡት 33 ላይ 33 እስከ 35 ያለውን ማለትም ሉቃስ 24 33 እስከ 35 ድረስ ስታነቡ በደንብ አድርጎ ዘርዝሮታል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲገለጥላቸው ምትሃት መስሏቸው ነበረ። ፈሩ፣ ደነገጡ። አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ አትፍሩ። በፍርሃት ተውጠው ነበረ። ፍርሃት በጣም አስቸጋሪ ነው። ሰዎች ካለው ችግር አንጻር በፍርሃት ተውጠው ነበረ። ክርስቶስን የተከተለ የሚታደንበት ጊዜ ስለነበረ ማለት ነው። ሰዎች የሚታደኑት በሃይማኖት ነበር። ያ ጊዜ ሃይማኖታቸው ስለተለየ ክርስቶስን ስለተከተሉ በሃይማኖታቸው የሚደርስባቸው ጫና ከፍተኛ ነው። አሁን ደግሞ ሰዎች ጫና የሚደርስባቸው በዘራቸው ምክንያት በዘራቸው በሃይማኖት ሰይጣን ገባ፣ ሃይማኖትን ያባላል። አንተ ይህንን ያመነውን በለው ማለትም መቼም ሰውን የሚያጋድል እግዚአብሔር አይደለም። የፈለገው አረመኔ ቢሆን የፈለገው እሱን የማያምን ቢሆን
እኔን አላመነኝምና ግደለው ብሎ እግዚአብሔር አይልም። እና ስለዚህ ሰዎች በሃይማኖት ይሳደዱ ነበረ፣ ዛሬም ይሳደዳሉ። ከዚያም ባለፈ እንደነገርኳችሁ በዘራቸው፣ በቀለማቸው፣ በአነጋገራቸው፣ በቋንቋቸው ተለይተው ችግር ይደርስባቸዋል። ይሄ ችግር ሊወገድ የሚችለው እግዚአብሔርን በመለመን ነው። ካለ እግዚአብሔር መፍትሄ የለም። ሌላው መፍትሄ ለራሱ ካልሆነ በስተቀር ማንም ማንን አያድነው። የሚገርማችሁ ነገር ሰዎች በዚህ በግራ በኩል ስንዴ ይልካሉ፣ በቀኝ በኩል ደግሞ ከስንዴው በላይ የሆነ መሳሪያ ይሸጣል። ሁሉም እስመ ሁሉ ለቤቱ ይሄሊ ነው። ሁሉም ለቤቱ ያስባል። ለነሱ ቦምቡ ዳቦ ነው፣ ክቡዝ ነው። ለሌሎች ደግሞ መጥፊያ ነው። ለዚያውም ደግሞ ድብደባውን የሚቀሰቅሱትና ተደባዳቢዎቹ አይደለም የሚሞቱት። ምንም የማያውቅ ሕፃን፣ ምንም የማታውቅ እናት፣ ምንም የሚያውቁ አረጋውያን ነው የሚያልቁት። እና ሰዎች በሃይማኖታቸው መከራና ችግር ስለሚደርስባቸው ትንሣኤ ሙታንንም መስበክ ስለማይቻል ምትሃት መስሏቸው ፈሩ። በዚህም ጊዜ እኔ ነኝ አትፍሩ፣ ለምህታት እኮ አጥንት የለውም፣ ስጋ የለውም። ምን ማለት ነው? ምትሃት ማለት ሰይጣን ማለት ነው። የተለያየ ስም አለው ይገለጻል። እና ምትሃት አይደለም። በምትሃት ብዙ ነገር ሲያደርጉ ስለሚያይ ምትሃት አይደለም። እነዚህ አጭበርባሪዎች እንደሚሰሩት አይደለም። ለምትሃት አጥንትና ስጋ የለውም። እኔ ግን ስጋ አለኝ። ስጋዬን እዩት፣ ዳሱት። የተወጋሁትን ጎኔን ዳሱ፣ የተቸነከርኩትን እጆቼንና እግሮቼን ዳሱ፣ የደፋሁትን የእሾህ አክሊል ተመለከቱ። ስለዚህ እንደዚህ አይደለም። ሰይጣን የረቀቀ ነው፣ እንደዚህ ስጋ የለውም ማለት። ሰይጣን አንዳንድ ጊዜ እንደዚህ ሆነ፣ እንደዚህ ተይዞ ተለፈለፈ። አንዳንድ እንደ ሰው አድርጎ ከመጻሕፍትም ሳይቀሩ እንደ ሰው ይገልጡታል። ያ ማለት ምን ማለት ነው? ያ ማለት ምን ማለት ነው? በሰውየው ላይ ካደረ ያ ሰይጣን ሰውየውን በሚያሰራው ጊዜ ያ ሰውዬ ወደ ሰይጣንነት ተቀይሯልና፣ መቼም ሰይጣን ነው ክፉ የሚሰራውና ያንን ለመግለጽ የሚጠቀሙበት ነው። ለምሳሌ ብረትና እሳት ይዋሃዳል። ብረቱና እሳቱ መለየት አይቻልም። ብረቱ ነው የሚያቃጥለው? እሳቱ ነው የሚያቃጥለው? እሳቱ ነው ብረቱ የሚያቃጥለው? በማን ታዝሎ? በብረቱ ታዝሎ ማለት ነው እንጂ ብቻውን አይደለም። እሳቱ ብቻውን አልተቀመጠም፣ ብረቱ ለብቻው አልተቀመጠም። ስለዚህ እሳቱና ብረቱ ሲዋሃድ ለብረቱ ኃይል ሰጥቶት ያንን ብረት ለመያዝ ያቃጥላል ማለት ነው። ሰይጣንም በሰው ላይ በሚያድርበት ጊዜ ክፉ ስራ ያሰራል፣ ያቃጥላል። አንዳንድ ጊዜ ጉልበት የሌላቸው እንኳን ሰዎች ጉልበት ያወጣሉ። ያ ሰይጣን በኃይለኛው ስለሚዋሃዳቸው ማለት ነው። ባለፈው በምሳሌ ነግሬያችኋለሁ። ሰይጣንና ሐረግ ደካማ ነው። ሐረግ ምድር ለምድር ይንቀሳቀሳል ወይም ያድጋል። ዛፍ ካገኘ ግን ይንጠላጠልና ከሆነለት ዛፏንም ይጠመጥምና እንዳታድግ ያደርቃታል። መጀመሪያ ከስር ልጠጋ መጠጊያ የለኝም ብሎ ነው የሚጠጋው። ከተጠጋ በኋላ ወደ ላይ ይወጣል። ከወጣ በኋላ ሙሽራዋን
ይጠመጥምና እንዳታድግ ያደርጋታል። ያ ብቻ አይደለም፣ ያደርቃታል። ከደረቀ ደግሞ ምንድነው እድሉ? ይወርቃል። እሱም ይወርቃል፣ እሷም ትወርቃለች። ሁለታቸውም ተያይዘው ይወርቃሉ። ሰይጣን እንደዚህ ነው። እሱ የወደቀ ነው፣ እሱ ልፍስፍስ ነው። ሌሎችንም ለማልፈስፈስ ይሞክራል ማለት ነው። ስለዚህ ስለሆነ ለአጥንት ለመንፈስ ለምታት አጥንትና ሥጋ የለውም። እኔ ነኝ አትፍሯል። እኔ ነኝ አትፍሩ። ስለ ትንሣኤ ሙታን ስበኳል። ትንሣኤና ሕይወት እኔ ነኝ። ይህን ቃል የተናገረበት አልዓዛር የሚባል አንድ ሰው ነበር ይላል። አልዓዛር 4 ቀን የተቀበረ፣ በአራተኛው ቀን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስነሳው። አልዓዛር የጌታ ወዳጅ ነበረ ይላል። እህቶቹም ማርያና ማርታ የጌታ ወዳጆች ነበሩ። ለጌታ ጥላት አለው ወይ ቢባል አዎ ጥላት አለው። ጥላቱም መልካም ሥራ ለመስራት ነው፣ ሌላ አይደለም። አንድ ጥላት የሚባለው ሲያሸንፈው ነው። ሲሸነፍ የሚያሸንፈው ሰው ሲሆን ጥላት ይባላል። የጌታ ግን ጠላት የተባለበት የማያመሰግነው ያ ሰው ነው ጥላት የተባለው እንጂ ሰው በአርአያው ነው የተፈጠረውና ማንኛውም ሰው የእግዚአብሔር ወዳጅ ነው። በራሱ ግን ጠላት ሊሆን ይችላል። እና አልዓዛር፣ ማርያምና ማርታ ሦስታቸውም የጌታ ወዳጆች ነበሩ። እንግዳ የሚቀበሉ፣ እግር የሚያጥቡ፣ ምግብ የሚያዘጋጁ፣ በወንጌል አገልግሎት ሁሉም እያንዳንዱ ድርሻ ነበራቸው። ግማሹ እንግዳ ይቀበላል፣ ግማሹ ወጥ ይሰራል፣ ግማሹ ክውዝ ይጋግራል። የተለያየ የሥራ ድርሻ ነበራቸው። ወንጌል ዝም ብሎ አይሰበክም። እያንዳንዳችን ለዚች ቤተ ክርስቲያን የሥራ ድርሻ እንዳለን ሁሉ የዚያን ጊዜ ኢየሱስ ክርስቶስ ሲሰብክም እያንዳንዳቸው የሥራ ድርሻ ነበራቸውና ያገለግሉ ነበር። በአጠቃላይ በወንጌል አገልግሎት ያገለግሉ ነበር። ግማሾቹ ደግሞ ይማሩ ነበረ። መማርም አገልግሎት ነው። እንደውም አንድ ጊዜ ማርያምና ማርታ ከአንድ ቦታ ተቀምጠው ማርታ እህቴ ማርያምን እንዲታግዘኝ እባክህ ኢየሱስ ክርስቶስ እዘዝልኝ አለችው። ማርያም አትድከሚ፣ ማርታ ለምን ትደክሚያለሽ? ትንሽ እኮ ይበቃል አላት። ትንሽ ይበቃል። የዚህ ዓለም ኑሮ ቢደክሙት የሆነ ነገር ሲገኝ የሆነ መጨመር አለብኝ ይባላል። ስለዚህ ትንሽ ይበቃል አላት። ለዚህ ነው ጠቢቡ ሰሎሞን 2 ነገሮችን እለምንሃለሁ፣ ድህነትንም ብልጽግናንም አልፈልግም አለ። ድህነትን መጥፎ ነው፣ መበልጸግም አስቸጋሪ፣ ሁለቱንም አልፈልግም፣ መካከለኛ ሀብት ስጠኛል። ስለዚህ ለምን ትደክሚያለሽ አላት። ለዚህ ነው ማርያም ሳህሬት መክፈልተ ሰናየ ዘኢያሃይድዋ ይእቲ ጸምር ጻዳ ዘምነገደ ይሁዳ። ወደ ማርያምም ያገናኘዋል። ማርያም በጎ ዕድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ አመስግኗታል ይላል። ለምን ቃለ እግዚአብሔርን መረጠች? ያ ቆይታ የምታገኘው ነው። ያ ግን ቃለ እግዚአብሔሩ ያመልጣታልና ወደ ቃለ እግዚአብሔሩ ወደዚያ ገሰገሰችና እግዚአብሔርን አመሰግናት ይላል። እና አልዓዛር ወንድማቸው ታመመ። መታመም ብቻ አይደለም፣ ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው መሞቱንም ያውቃል፣ መታመሙንም ያውቃል። የእሱ ሥራ ስለሆነ የትም ያለውን ሁሉ ስለሚመለከት ምን እንደሆነ ስለሚያይ ለደቀ መዛሙርቱ እንዲህ አላቸው፣ ወዳጃችን አልዓዛር ታሟል። ወደዚያ ወደና አልዓዛር እንሂድና አልዓዛርን
ላስነሳው ሄዳለሁ ታሟል። አይ ከታመመስ ይድናል አሉ። ግን ስለሞቱ ነበር የተናገረው ይላል። ስለምኑ ነበር የተናገረው? ስለሞቱ ነበር የተናገረው። እንዲህ የሚል ቃል ተጽፏል በማቴዎስ ወንጌል በምዕራፍ 5 ቁጥር 29 ላይ በመቃብር ያሉ ሁሉ ድምፁን የሚሰሙበት ቀን ይመጣል ተብሏል። በመቃብር ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል። የተለሰነው በእንበበረድ የተሰራው ፉካ ውስጥ የገባው ውሃ ውስጥ የገባው ገደል የገባው አውሬ የበላው ሁሉ ከዚያ መቃብር ይነሳል። ምናልባት እንደ መቃብር የምንመለከተው የጅቡን ሆድ እንደ መቃብር እንመለከተዋለን። የበላም የሚበላም ተያይዞ ነው አፈር የሚሆነው። ጅቡም አፈር ነው፣ ቀበሮዋም አፈር ናት፣ ሌላውም አፈር ነው። ስለዚህ ከመቃብር ይነሳል ማለት ምን ማለት ነው? ለምሳሌ ጅብ የበላው ከማን ውስጥ ነው የተቀበረው? ከጅቡ ሆድ ነው የተቀበረው። ቀበሮም እንደዚሁ። ክፉ ቀን እግዚአብሔር አምላክ ለማንም አይስጠው። አዎ እንኳን ለሀገራችን ለማንም አይስጠው። በማንም ሐዘን ማንም ሊደሰት አይገባም። በማንም ደስታ ማንም ሊቆረቆር አይገባም። ደስታውም ሐዘኑም የሁላችን ስለሆነ ማለት ነው። ከእናት ቀን ይሻላል ይባላል። ክፉ ቀን መጥፎ ነው። እናትና ልጅን ያራርቃል። ችግር መጥፎ ነው። መቀበርም እኮ ጊዜ ሲገኝ ነው ዘመዶች። በግርግር ጊዜ፣ በጦርነት ጊዜ፣ በፈተና ጊዜ እኮ ሰውን መቅበር አይቻልም። እያያችሁት ጅብ ይበላዋል ሰው። ፈተና ነው። ፈተና ነው። በጣም አስቸጋሪ ነው። ይህ ማለት ምን ማለት ነው? በመቃብር ውስጥ ያሉ ሁሉ ድምፁን የሚሰሙበት ጊዜ ይመጣል ማለት ምን ማለት ነው? ይህች መሬት መቃብር ናት። የበላውም የተበላውም አብረው ይሄዳሉ፣ ይቀበራሉ። ቀበሮም በልታ ወዲያው ትሄዳለች። እኔ ይገርመኛል። እግዚአብሔር በምን ይታወቅ ነበር ይባል? እግዚአብሔር በፍጥረቱ ይታወቃል። ተውት። ይህንን አዲስ ኪዳን ብሉይ ኪዳን ቅዱሳት መጻሕፍትን ብንተዋቸው ፍጥረታት ያስተምሩናል። እምቅድመ ይፍጥር ለአዳም ይታወቅ በፍጥረቱ። እግዚአብሔር አዳምን ከመፍጠሩ በፊት እኮ እግዚአብሔር በፍጥረቱ ይታወቃል። ይገርማችኋል። ትንሿ ከፍ ያለችውን ትበላታለች፣ ከፍ ያለችው ደግሞ ትንሿን ትበላታለች። እዚያ ከፍ እያለ ሁሉም ይበላላል። ግን መጨረሻ ድረስ የሚበላሉት በሙሉ የሚያርፉት መሬት ላይ ነው፣ ወደ አፈርነት ይቀየራል። ስለዚህ ምድር አደራዋን ትሰጣለች። አውጪ ሲላት ሁሉንም አውጥታ እያንዳንዷ ልክ አንድ ፖሊስ ከቤት ገብቶ የመበርበሪያ እንትን ይዞ መጥቶ ያለህን አውጣ ይላል፣ ያለውን በሙሉ። ወይም ደግሞ ሽፍታ እንበለው ወይ ሌባ ሲያፍን ያለህን አጠቃላይ ሞባይል የለ ምን የለ ጠቅላላ በሙሉ አራግፍ ይላል። ያንን ህይወቱን ለማዳን ያ ሰውዬ ያለውን ነገር በሙሉ ያወጣል። መሬት ደግሞ ከመሞቷ በፊት ምን ታደርጋለች መሰላችሁ? ያለሽን በሙሉ አውጪ ትባላለች። ምንም ይሁን ምን የሰውን ልጅ በሙሉ ጥቁርም ይሁን ነጭም ይሁን ምንም ይሁን ሁሉም ይወጣሉ። ጥሩ አይደል? ይሄ ጥሩ እኮ ነው። ጥሩ ነው። በእውነቱ እግዚአብሔር አምላክን ሁልጊዜ ልናመሰግነው ይገባል። በሞት አንድ ያደረገን፣ በልደት አንድ ያደረገን። ኑሯችን ሊለያይ ይችላል፣ ግን ያ ማንም አይነካኝም ሲል የነበረው ወደ መሬትነት ይቀየራል። ሳይቀየርም ተልፈስፍሶ እናገኘዋለን። ተሽመድምዶ እንደዚህ እግሩ እጁ ታስሮ
ማንም አይነካኝም ሲል የነበረው። ዓለም እንደዚህ ናት። ለሁሉም ነው፣ ለማንም አይደለችም፣ ለማንም አይደለችም። ስለዚህ ምድር አደራዋን ትሰጣለች። ሙታን የእግዚአብሔርን ድምፅ የሚሰሙበት ጊዜ ይመጣል ማለት አንደኛ መለከት ይነፋል፣ የእግዚአብሔር ቃል ይነገራል፣ አጥንቶች ይሰበሰባሉ፣ ሁለተኛ ይነገራል፣ ትኩስ በድን ይሆናሉ፣ ሶስተኛ ይነገራል። በሶስተኛው ቁመታቸው እኩል ሆኖ እኔና ግርማ አንድ ሆነን ነው። ግርማ ላይ እኔ አታች መሆን የለም። ያ ጊዜ አጭርና ረጅም አትናቴዎስ ይናገራል። አጭርና ረጅም ጥቁርና ቀይ የለም ይላል። ምድራዊ አካል ሌላ ነው፣ ሰማያዊ አካል ሌላ ነው ይላል። ሁላችንም በአንድ ቁመት፣ ሁላችንም በአንድ መልክ እንነሳለን። ልዩነቱ እኔ ያዝኩት ስንቅ ሌላ ይሆናል፣ ሌላው የያዘው ስንቅ ሌላ ይሆናል። ግማሹ ክቡዝ ከያዘ፣ ግማሹ ደግሞ እንዳቅሙ የሆነች የተራሰች ባቄላ ይይዛል። አይደለም? ገባችሁ? እንደያዝነው ስንቃችን ምናልባት የሚያቋርጠው ስንቅ ይኖራል። ትንሽ የተወሰነ ሲራመድ ስንቁ ያቋረጠው ይኖራል። ከዚህ ውጪ ሰዎች በአንድ ቁመት፣ በአንድ መልክ፣ በአንድ ሰማያዊ አካል ይነሳሉ። ይሄ ደስ የሚል ነው፣ ደስ የሚል ነው። ለሁላችን ያላድሎ የተሰጠ ፍትሃዊ የሆነ ነገር የተሰጠ። በዚህ እኮ በፍጥረቱ ቅድም እንደነገርኳችሁ እግዚአብሔር ለምሳሌ ኮይት ላይ አኗኗራቸው በጣም የበለጸጉ በጣም ድሃዎች ሊኖሩ ይችላሉ። እንደ አካባቢያችን ያው የኛ ሀገር ድህነት ጥጃ ማጣት ነው አይደለም? በሬ ማጣት፣ መጠለያ ማጣት ሊሆን ይችላል። እዚህ ደግሞ መኪና ማቀያየር ሊሆን ይችላል። ድህነቱ ማለት መጠነኝ እንትን አለው። እንደ ሀገሩ ነው ድህነት፣ እንደ ሀገር እና ስለዚህ የሰዎች ልጆች በመጠናቸው ድህነቱም ባለጸግነቱም ማለት ነው። ምን ለማለት ፈልጌ ነው? ግን አንድ የሚያደርጋቸው ነገር ምንድን ነው? አሁን ፀሐይ ወጣለች። ለአባ በርናባስም ይወጣል፣ ለንጉሱም ልጅ ይወጣል። ምንድን ነው? ፍትሃዊ አይደል? አዎ ፍትሃዊ። ይጨልማል። ከንጉሱ ቤት ጨለማ ይኖራል፣ ከኔም ቤት በቃ ፍትሃዊ ነው እግዚአብሔር። እንዴት ለምንድን ነው እኔ እየለፋሁኝ እየደከምኩኝ ለምንድን ነው እንደነከል የማያደርገኝ ብለን ልንል እንችላለን። የራሳችን ደካማ ጎን እንመርምር። መጀመሪያ የራስን ደካማ ጎን መመርመር ያስፈልጋል። ይህን ያህል እየለፋሁ 10 ዓመት ዝም ብዬ ስለፋ ኑሬ እንዴት ባዶ የሆንኩኝ ብለን እንትን እንላለን። ምክንያት አለው እግዚአብሔር ምክንያት አለ። ስለዚህ እግዚአብሔር ፍትሃዊ ነው፣ አያዳላም። እንደዚያ ከሆነማ እንዴት ብሎ አምላክ ሊባል ይችላል? አይባልም። ሜዳ ላይ ብርድ የሚያድርበትና የሚበላው ምግብ እንኳን የሌለ ገንዳ ላይ እየለቀመ የሚበላው ሰውዬ እየኖረ ብርድ እንዳይመታው ዙሪያውን በተለያየ ነገር በተሸፈነ ቤት እየኖረ ያኛው ይሄዳል። እግዚአብሔር ፍትሃዊ አይደለም? ፍትሃዊ ነው። ስለዚህ የአልዓዛር ታሟል እንሄዳለን። ወደ ቢታንያ ሄደ። በሚሄድበት ሰዓት እነሆ ወደ ሰፈሩ ጠጋ ሲል ጩኸት ይሰማል። ሰው ሲሞት ይለቀሳል፣ ያለቅሳሉ። እያለቀሱ ነበረ። ከተለያየ ቦታ ዘመዶቻቸው መጥተው ያለቅሳሉ፣ ያነባሉ። ከዚያ በኋላ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ አንዳንድ ጊዜ ነጠላታል። ጌታ ፋሽን ነጠላ አይጠራ። ነጠላ እንደው ስማችሁ እንኳን እናንተ ሙሉ ስማችሁን ሲጠሯችሁ አይደል ደስ የሚላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ።
አሁን እንደ ፋሽን ሆነና ጌታ ይላል። መቀለጃ ነው ጌታ። መድኃኒታችን ኢየሱስ ከነ ክብሩ ነው፣ ከነ ልብሱ ነው፣ ከነ ግሱ ነው መጠራት ያለበት። እመቤታችንም ድንግል ማርያም ቅድስት ድንግል ማርያም ስንላት ደስ ይላል። ስለዚህ ወደዚያ ሄደና እዚያ ማርያም እና ማርታ እያለቀሱ ሳለ አንዳቻቸው ወጡና ወደ ጌታችን ወደ ኢየሱስ ክርስቶስ እየተረበተበተች መጣች። ማርታ ጌታ አንተ እኮ በዚህ ብትኖር ኑሮ ወንድሜ ባልሞተ ነበረ። አንተ ኑረ ቢሆን ሙታንን ታነሳለህ፣ ለምጻምን ታነጻለህ፣ ዕውራንን ታበራለህ፣ የተራቡትን ታጠግባለህ፣ የተጠሙትን ታረካለህ። አንተ ብትኖር ወንድሜ አይሞትም ነበር ብላ ስቅስቅ ብላ አለቀሰች። ማን? ማርታ። እመኚኝ ወንድምሽ ይነሳል አላት። በዚህም ጊዜ ከሰዱቃውያን እና ከፈሪሳውያን ወገን ስለነበረች ትንሣኤ ሙታንን ከሚያምኑ ስለነበረች አዎ ጌታ ሆይ እንደሚነሳማ አውቃለሁ አለች። የኋለኛውን ዘመን ትንሣኤን የተናገረችው እሷ ማለትም እንደሚነሳማ አውቃለሁ፣ ለዕለቱ ግን ሞተብኝ አለች። እመኝኝ አለና ምን ይላል? ትንሣኤና ሕይወት እኔ ነኝ፣ እማኖርም እኔ ነኝ፣ እምወስድም እኔ ነኝ፣ የምገድል እኔ ነኝ፣ የማድን እኔ ነኝ። ስለዚህ በሕይወትም መኖር ይችላል። የተቀበረበትን ቦታ አሳዩኛል። አሁን ለእግዚአብሔር የተቀበረበት ቦታ ማሳየት ይገባል ወይ? ሰውን ከነምናምኑ የሚያውቀው ይፈትን ልበ ወኩልያተ እግዚአብሔር ልብንና ኩላሊትን ይመረምራል ይላል። ልብንና ኩላሊትን የሚመረምር ገና ሳንናገር አውቆ የሚመረምር የሚያውቅ አምላክ የት ቀበራችሁታል? ይችን ቃል ለአዳም ት ነበረ። አዳም ባጠፋ ጊዜ አይቴሃሎ ከአዳም አለ። የብርሃን ልብስ ተጎናጽፎ የብርሃን ልብስ ለብሶ አሸብርቆ ይኖር ነበር ከነሚስቱ። ስተት በሳተ ጊዜ አዳም ምንድነው የለበሰው? ቅጠል አይደል የለበሰው? ቅጠል። አዎ ቅጠሏን እንደ በተሳት ቅጠሏን ለበሰ። የመጀመሪያው ዘመናዊ ልብስ ቅጠል ነው አይደል? አሁንስ ቅጠል አይደለም ልብሳችን? ቅጠል እኮ ነው ልብሳችን። ለምሳሌ ጥጥ መከት ይበቅላል፣ ያድጋል፣ ያብባል፣ ያፈራል። እሱ አይደለም የምንለብሰው። ሌላ ልዩነት የለም ስለዘመነ እንጂ ያችን ቅጠል አገልድሞ ለብሶ በዚያ ውስጥ ተሸርኩቶ ነበርና አይቱ ያህሎ ከአዳም አለው። አሁን አዳም የኖረበትን ቦታ ሳያውቅ ቀርቶ ነው? አዎ ስለፈራሁኝ ተሸሽጃለሁኝ አለው። ምን አድርገን የተሸሸከው አለው። ዕፀ በለስ መብላቱን ያውቃል አያውቅም? ያውቃል። ግን ምን አድርገህ ነው አለው። አንተ ትረዳሃለች ብለህ ያልከኝ ጎዳችኝ። አትብላ የተባልነውን አበላችኝ አለ። እሷ ደግሞ ስትጠየቅ እባብ ምክንያት ደረደሩ። ምክንያት ያድናል አያድንም። ለማንኛውም ይሄ ዝርዝሩ ብዙ ስለሆነ ተወልጄ አድንሃለሁ ከልጅ ልጅ ብሎ ቃል ኪዳን ገባለት። ያን ቃል ኪዳን ፈጽሞ ነው እንግዲህ የተነሳው ማለት ነው። በዚህን ጊዜ ወደ አልዓዛር ወሰዱት። አልዓዛር ሲወስዱት መቃብሩን አየና አለቀሰ ይላል። ገርማ
እግዚአብሔር የሚያለቅስለት ወዳጅ አለቀሰ ይላል። በዙሪያው የተሰበሰቡ ሰዎችን እስቲ ተመልከቱት ምን ያህል ወደው ነበረ። ሰውን ምን ያህል እንደወደደው በአልዓዛር መረዳት ያስፈልጋል። ሰውን መሞቱን የማይወድ አምላክ መሆኑን በአልዓዛር መመልከት ያስፈልጋል። መመልከት ያስፈልጋል። ከዚያ በኋላ ድንጋዩን አንሱት አለ። ምኑን አንሱት አለ? ድንጋዩን። እየሰማችሁ ነው? ድንጋዩን አንሱት አለ። ድንጋዩን አንሱት ሲል እህቶቹ ምን አሉ? ጌታ ሆይ አራት ቀን ሞልቶታልና ይሸታል አሉት። ምን አሉ? ይሸታል። አዎ ይሸታል አሉት። ይገርማል። እግዚአብሔር እንዴት እንደወደደን የሚያመለክት ነው። ሮሜ 6 ቁጥር 5 ሞቱን በሚመስል ሞት ከሱ ጋራ ከተባበር በትንሣኤውም ከሱ ጋራ እንተባበራለን ይላል። ከሞትን እንደምንነሳ እዚያ መብራት እንትን እያሉ ነው እያጠፉ እያሉ ነው። ስለዚህ ሞቱን በሚመስል ከሱ ጋር ከሞትን በትንሣኤውም ከሱ ጋር እንተባበራለን ይላል። አልዓዛርን ከዚያ መቃብሩን ክፈቱለት፣ ድንጋዩን አንሱለት አለ። የተጫነውን ድንጋይ አንሱለት አለ። ዛሬም የተጫነንን ድንጋይ እግዚአብሔር ያንሳልን። የዘረኝነትን ድንጋይ ከጭንቅላታችን ያንሳልን። ክፉ መንፈስ ነው፣ ባዶ የሚያደርግ መንፈስ ነው፣ ሰውን የሚያስጠላ መንፈስ። እግዚአብሔር አምላክ የተጫነንን መንፈስ ይህንን ያንሳል። ክፉ ስለሆነ ለመንፈሳዊ ሕይወት ብቻ አይደለም ለስጋዊ ሕይወትም ስለማይጠቅም ሰዎች እንዳይኖሩ እየሆኑ ያሉት በዘረኝነት መንፈስ ነው። ይህንን ሁላችንም ልናወግዘው የሚገባል። ያንን ድንጋዩን አንሱለት አለና ድንጋዩን አነሱትና ተገንዟል አልዓዛር። እግሩም እጁም ተገንዟል። እንደ ባህላቸው ገንዘውታል። አልዓዛር አለው። 3 ጊዜ አልዓዛር አለ። በዕብራውያን ደጊመ ቃል ይባላል። ደጋግሞ መጥራት ማርያም ማርያም ማርያም፣ ማርታ 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 እያለ እንደሚናገረው አልዓዛርንም አልዓዛር ተነሳለው። ተገንዟል። ከነመግነዙ ተነሳ። 4 ቀን ሞልቶታል። ተመልከቱት። ከተቀበረ ከሞት አይደለም ከተቀበረ 4 ቀን። ለምን? ትንሣኤና ሕይወት እሱ ስለሆነ ማለት ነው። በሕይወት እንዲኖር ማድረግ ይችላል። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 18 ላይ አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መተህ እጅህን ጫንባት በሕይወት ትኖራለች ይላል። ይህንን ቃል ደግመዋለሁ። ማቴዎስ 9:18 አንድ መኮንን፣ አንድ ሹም፣ አንድ ባለስልጣን፣ አንድ የበታቹ የሚሰግዱለት መኮንን 100 አለቃ ልጄ አሁን ሞተች፣ ነገር ግን መተህ እጅህን ጫንባት በሕይወት ትኖራለች አለ። በሕይወት ተመልከቱት። ሞታለች። አሁን ኢየሱስ ክርስቶስ የተናገረው ስለ አልዓዛር ታሟል። ይህ ሰውዬ ግን እምነቱ ተመልከቱት። እምነቱ ልጄ አለ ሞታለች፣ ነገር ግን እጅህን መተህ ብትጭንባት በሕይወት መኖር ትችላለች። ይህ ነው እምነት። አንዳንዶቹን ምን ይላቸዋል መሰላችሁ? ኢየሱስ ክርስቶስ ራሱ ስለ እምነታቸው ይደነቅና እንደዚህ ያለ እምነት በእስራኤል እንኳን አላገኘውም ይላል። እዚያ ባዶ ሆነው ስላገኛቸው እነዚያ ጸሐፍት ፈሪሳውያን ውሃ ቀጠነ የሚሉ ሃይማኖት ውስጥ ውሃ ቀጠነ ያዋጣል። ልንገራችሁ፣
በሃይማኖት ስትኖሩ ውሃ ቀጠን አትበሉ። ውሃ ቀጭን አይደል እንዴ? ውሃ ቀጭን ነው ወፍራም? ውሃ ቀጠነ እንዴት ይባላል? ውሃ ቀጠነ ማለት ምን ማለት መሰላችሁ? ራሱ ኃጢአተኛ ሆኖ ሰዎች ትንሽ ነገር መውቀስ እንዲህ ሆነ ሲባል አሁንማ በቃ መወቃቀስ ነው። ከላይ ያለውንም ከታች ያለውንም መፈጥፈጥ ነው። ይገርመኛል። በዚህ ዘመን በማንኛውም ቦታ በስልጣን መቀመጥ ከባድ ነው። እሳት ላይ መቀመጥ ማለት በመንፈሳዊ በሉት በስጋዊ ሕይወት በሉት ከባድ ነው፣ አስቸጋሪ ነው። ምን አለ? እጅህን ብትጭንባት በሕይወት ትኖራለች አለ። እንደዚህ ያለ እምነት በእስራኤል እንኳን አላገኘሁም። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ተራራውን ተነቅለ ሂድ ብትሉት ይሆንላችኋል። አባቶቻችን በእምነታቸው ይህን ስራ ሰርተውታል። የሚመለከውን ሾላ ተነቅለ ሂድ ብለውት ተነቅሏል። ተራራ ቢጋርዳቸው ተራራውን ዝቅ በል ብለውት ተራራውን ዝቅ አድርገዋል። ከፍ በል ብለውት አንሳፈውታል። ይሄ በእምነት የተደረገ ነው። በእምነት የማይደረግ ነገር የለም። ስለዚህ ኢየሱስ ክርስቶስን ሄደ፣ እጁን ጫነባት። ሰውየው ሲያለቅስ ነበረ። ማታ ደግሞ ሲደሰት አመሸ። በምሴት ይደምስ ብካይ ወበጽባሕ ፍስሐ ይላል ዳዊት። ጠዋት ታዝናለህ፣ ትደሰታለህ። ወበጽባሕ ፍስሐ ጠዋት ትደሰታለህ፣ ማታ ደግሞ ታዝናለህ። ሰው እንደዚያ ነው። ጠዋት ደነኛ ሆኖ ማታ ጥንዝል ይላል። ምን ሆነ ነው? ጠዋት ደና አልነበርክ እንዴ? ደና እኮ አብረን አርፍደን ቤተ ክርስቲያን ይላል። አይ አሁን አመመኝ። አንድ ቀን እንኳን የተለያየ ጸባይ ነው የምናሳየው። ፊታችን ይቀያየራል። ጠዋት ፈካ ብለን ከሆነ ከሰዓት እንጠነዛለን። ይህ ሰው ልጅ እንደዚያ ነው ህይወቱ። ምንም እንትን የለው። ጠዋት ሰርግ ቤት ትሄዳለህ፣ ስጨፍር ስዘፍን ትቆያለህ። ማታ ደግሞ ከሌ ሞተ ተብሎ እዚያ ደግሞ ሪ ስትል ታያለህ። ይሄ ነው ህይወት። ግልጽ የሆነ ህይወት ነው። አልዓዛር ተንስ እምነዋምከ ከተኛህበት መቃብር ተነሳ ነው። አልዓዛርም መግነዙ እንዳለ እንደተተበተበ ተነሳ። መግነዙም ተፈታለት። እግዚአብሔር አምላክ ከኃጢአት ማሰሪያ ይፍታል። አዎ ከኃጢአት ማሰሪያ። ወንድሞቼ ወደ ቤተ ክርስቲያን መምጣታችሁ ቀላል አይደለም። የተተበተቡ አሉ፣ ቤተ ክርስቲያን እንዳይመጡ በጣም የተተበተቡ በተለያየ ምክንያት የተተበተቡ አሉ። የአጋንንት መንፈስ የተበተባቸው ወደ ቤተ ክርስቲያን የማይመጡ አሉ። የተለያየ ምክንያት ደግሞ የተበተባቸው ሰዎች አሉ። ግን ይሄ ቤት የእግዚአብሔር ቤት ነውና እግዚአብሔር አምላክ ከሁሉ ነገር እንዳይመጡ እንደ አልዓዛር ድንጋይ የተጫናቸው እንደ አልዓዛር የተገነዙ እግዚአብሔር አምላክ ከኃጢአት ይፍታቸው፣ ወደ ቤተ ክርስቲያን ይምጡ። አዎ ሁላችንም ኃጢአተኞች ብንሆንም ወደ ቤተ ክርስቲያን መገስገስ አስፈላጊ ነው። ሌላ አማራጭ ስለሌለ ማለት ነው። ሌላ አማራጭ ስለሌለ እንግዲህ ትንሣኤ ስንመለከት የሙታን ትንሣኤ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 ላይ ይችን ጠቅስና ጨርሳለሁ ትምህርት። በመበስበስ ይዘራል፣ ባለመበስበስ ይነሳል ይላል። የሙታን ትንሣኤ እንደዚህ ነው ይላል። ለምሳሌ ልንገራችሁ። አንድ መሬት ይለሰልሳል። ከለሰለሰ በኋላ የስንዴ ቅንጣት ይዘራበታል።
የባቄላ ቅንጣት ይዘራበታል ወይም የጤፍ ቅንጣት ይዘራበታል። ጤፏ ሙታ ነው ለእኛ ምግብ የምትሆን። መጀመሪያ መሞት አለባት። ትሞታለች አይደል? ትሞታለች። ራሷን ከገደለች በኋላ ነው ፈንድታ እዚያን ትበቀላለች። ሰዎችን በምሳሌ ለማስተማር ኢየሱስ ክርስቶስ የተጠቀመው ቋንቋ እንዲገባቸው የምትዘሩት እህል ይላል ይሞታል መጀመሪያ፣ ከሞተ በኋላ ይበቅላል። ያንን ፍሬውን አታገኙትም። ሞተ። መሞቱ መሞታችን ያመለክታል። ቅጠል ማውጣቱና መነሳቱ ማፍራቱ ደግሞ ትንሣኤያችን ያመለክታል። ስለዚህ በመበስበስ ይዘራል፣ ባለመበስበስ ይነሳል። ምድራዊ አካል ይዘራል፣ ሰማያዊ አካል ይነሳል አለና የሙታን ትንሣኤ እንደዚህ ነው። ያ ከተዘራ በኋላ በስብሶ በቅሎ እንደሚነሳ ሁሉ የሰው ልጅም ወደ መሬት ተቀብሮ ከተቀበረ በኋላ እንደገና ትንሣኤ ሙታን ይነሳል። ለክብርና ለአሳር የሚለው ይቺ ትንሽ ኔጌቲቭና ፖዘቲቭ እንግሊዘኛው መጣብኛ ትሯል አንዋደድም ማለት ነው እና እሱ ትልቁ ችግር ይሄ ነው። ትልቁ ችግር ሁለት አይነት ትንሣኤ አለ። የክብር ትንሣኤ፣ የሐሳር ትንሣኤ። እነዚህ ነው። እግዚአብሔር አምላክ ለክብር ትንሣኤ ያድላል። አዎ እሱ ሌላውማ እንግዳ የምታዩት እኮ ተስፋ የሚያስቆርጥ እኮ ነው። በምድር ላይ ያለውም ሲያለቅስ ይውላል፣ የሌለውም ሲያለቅስ ይውላል። እናቱ የሄደችበት ሲያለቅስ ይውላል፣ እናቱ የሞተችበትም ሲያለቅስ ይውላል። ማንኛውን የተጎዳው ቢያንስ ያቺ ትመጣለች፣ ያቺ ግን ሙታለች። ግን ሁሉም አልቃሻ ነው በዚህ ዓለም። እውነት አይምሰላችሁ። በተሽለመለመ ቤት የሚኖሩት አልፎላቸው የሚኖር እንዳይመስላችሁ። ለነገሩ ለእናንተ ማርዳት ለቀባሪ ማርዳት እናንተ ራሳችሁ ታውቁታላችሁ። በአብዛኛው ቤት ውስጥ የምትኖሩ ልጆች ታውቃላችሁ። እናንተ ግጥም አድርጋችሁ ስትበሉ እሱ ክኒን በልቶ ይውላል አይደለም? እናንተ ስጋውንም ሩዙንም ምንም ግጥም ቅጠላቅጠሉንም ግጥም አድርጋችሁ ስትበሉ እስቲ እዚያ እንትን አምጪልኝ እዚያ ያለልሽ እስቲ ክኒን አምጪልኝልና ያችን ክኒን ይበላል አይደለም? እንደዚህ ዓለም እንደዚህ ነው። ስለዚህ እዚህ ጋር በድህነት እግዚአብሔርን እንትን የሚጠይቃል፣ እዚህ ደግሞ በብልጽግና እግዚአብሔርን የሚጠይቃል። ተመልከቱት። ሁለቱም ጥያቄ አላቸው። ዓለም ጎደሎ ናት። ዓለም ስንት ናት? 10 አልሞላችም እስካሁን። ዓለም 9 ናት የሚባለው ለምን መሰላችሁ? ለሀብታሙ እንደዚያው ለድሃውም እንደዚያው ስለሆነ ሁለቱም ጥያቄ። ሀብታሙ ጥያቄ 4 ነጥብ ጥያቄ ተዘግቷል ብሎ አይተኛም። ብዙ ጥያቄ አለው። እንደውም የሀብታሙ ሳይበልጥ አይቀርም። የድሃው ደግሞ ሌላ ጥያቄ አለ። ቢያንስ ጎጆ ብሰራ ይላል። ያኛው ደግሞ የምድሩን ጨርሶ በሰማይ የምትበር ቢኖረኝ ይላል። ከዚያ በኋላ ይችን እንደተመኘ ይሄዳል። እንደዚያ ነው እኮ። ስለዚህ ዓለም ሁልጊዜም ለሁሉም አስጨናቂ እንጂ የምትሞላ አይደለችም። ለዚህ መፍትሄው ምንድን ነው? የዕለቱን ተመስገን አምላኬ፣ ይችን የሰጠኝ ተመስገን። ከኔ በታች አለ አይነ ስውር ሆኖ እግሩና እጁ ሽባ ሆኖ የማይንቀሳቀስ የማይሰራ ሰው አለ። ተመስገን፣ እኔ ሰርቼ እንዲበላ አድርገኛል። ይሄ ትልቅ ምስጋና። ስለዚህ ትንሣኤና ሕይወት እኔ ነኝ። የዮሐንስ ወንጌል ምዕራፍ 11 ቁጥር 1 ስለነበረን ሰዓት ሁሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የትምህርታችን ርዕስ